ሰሚኛለሽ? ከማንም ጋር ስትጻጻፍ የነበርሽው አንቺ ነሽ። እሺ አንቺ ጭራሻውን ለመቆጣት ትሞክራለሽ እንዴ? አሁንስ አላበዛሁም? ነገር አላበዛሁም እንዴ? ምኑ ነው የማበዛው? ምኑ ነው ተጨቃጨቀኝ እንዴ? ይኸውልሽ ማኪ አበዛሁም። እሺ አሁን ከማን ጋር ነው ስትጻጻፍ የነበረው? ትናገሪያለሽ አትናገሪም? አልነግርህም። ወደሽ ሳይሆን በግድሽ ትናገሪያለሽ። ትናገሪያለሽ። ልንገርሽ ስማ፣ ይሄን ጥያቄ እኔን ከመጠርጠር በፊት ቢሆን የጠየቀኝ መልስልህ ነበር። አሁን ግን ምንም አይነት ነገር አላብራራልህም። እሺ እሺ አሁን ስልክሽን አምጪ። አልሰጥህም። እኔ እንደውም ከአንተ ጋር ጭቅጭቅ ስልክሽን አምጪ። ከዚህ በኋላ ከአንተ ጋር መኖር አልፈልግም። አቢቷት በቃፋት አቢቷት በቃ ትጂ ልቀቅ እንጂ ምን ሆነሻል? ለምንድን ነው የምትይዢ? ተረጋጋሽ አቢቷት። አንተ ልክ ነው ያደረግኩት። ሁሉም ነገር ትክክል ነው ያደረግኩት። በቃ ቆይ የምታውቂው ነገር አለ? አዎ ጭራሽ ዛሬ ደግሞ አይከተለኝም። የምር አልተከተለኝም እኮ። እሺ ቆይ ማን እንደሚጎዳ እናያታለን። አንተ ጅል። ቆይ አንተ ስንቴ ነው ይሄን ስልክ አንስተህ እንደዚህ አታዋራኛል? ይሻላል። አሁን የት ነህ? አረ ከኋላ አላየውክም ነበር። እንዳልበቃሽ ነው ሰደኝ። ባለፈው የተገናኘንበት ቦታ። እሺ ምንድነው የምታውቂው ነገር ንገር እንጂ እየጠበቅኩሽ እኮ ነው። ማለቴ እንዴ ቆይ ምንድነው የምትርበተበችው? የምታውቂው ነገር ካለ ለምን በቀጥታ አትናገሪ? አይ ምንም አላውቅም። ምን ማለት ነው ምንም አላውቅም? ቆይ ታዲያ ለምንድን ነው ያስቆምሽኝ? እሺ አይ ስለተናደድኩ እኮ የዋስ እንዳትጣሉ እኮ ፈርቼ እኮ ነው። ቲጂ ልክ አላደረግሽም። አቢ በጣም ይቅርታ፣ ግን ማክዳል አንተ የምትሆን አይነት ሴት አይደለችም። ይበቃል። የምታውቂው ነገር ካለ ንገሪ። አለበለዚያ ግን ያንቺን አስተያየትና ግምት መስማት አልፈልግም። እሺ ዝም በይ። ግን በቃ አልኩኝ እኮ። ይኸውልሽ በመሰረቱ የግል ጉዳይ አይመለከትሽም። ሁለተኛ እንደዚህ ነገር ውስጥ እንዳትገቢ እሺ? አይለመደኝም። በጣም ይቅርታ። እሺ አይመለከትሽም። ማፈረንሽ ትዕግስት፣ በጣም ታሳፍሪያለሽ። በጣም የምታሳፍሪ ከንቱ። መቼ ነው እንደዚህ የማትረቢ ሆንሽው? አይመለከትሽም። በቃ ራስሽን ሰብስቢ። ቲጂ በጣም ይቅርታ፣ ማታ ትንሽ ስለተናደድኩ ነው ያስቀየምኩሽ። አይ ይቅርታ ማለት አይጠበቅብህም። አንተ ልክ ነህ። እኔ ነኝ እንጂ ያለ ቦታዬ። ተይ እንጂ እንደዚህ አትበይ ቲጂ። አንቺ እኮ ማለት ቤተሰቤም ጭምር ነሽ አይደል እንዴ? ደግሞ ታውቂያለሽ ክፉ አስቤ እንዳልተናገርኩሽ። አውቃለሁ። ስለተናደድኩ ነው እንደዛ የተናገርኩሽ። ደግሞ ታውቂያለሽ ማኪን በፍጹም ላጣት አልፈልግም። በጣም ነው የምወዳት። ግን እሷስ ትወድሃለች? ፕሊስ ቲጂ ፕሊስ። ይልቅ ስልክሽን ስጪኝ እስቲ ልደውልላት። የኔን እያነሳችልኝ አይደለም። ያ ምን? አይ ስልክሽ ስክሪን ሴቨሩ የኔ ፎቶ
አይ ቆይቷል። ድንገት እንዳጋጣሚ ያደረኩትና በዛው ረሳሁት። እሺ ማኪ ቆይ ለምን አትሆኝም? አቤል ምን አድርጊ ነው የምትለኝ? ደጋግሜ ደወልኩልሽ እኮ። የምትማገጥበት ሴት ምን ታደርግልሃለች? ማኪ እንዴ እኔ እኮ ስለምወድሽ ነው። ይሄ ነገር ሲደጋገም ደግሞ እሺ አሁን እንዴት እንደጠረጠርከኝ ልትነግረኝ ነው የደወልከው? አይ አይደለም ማኪ። እሺ በቃ ተገናኝተን እናውራ። የት ነሽ? እመጣለሁ እኔ ራሴ ቤት እመጣለሁ። እሺ በቃ እኔም ቤት ነኝ፣ እጠብቅሻለሁ። ቶሎ ነሽ? እሺ ቻው። ታረቃችሁ? አዎ እንደዛ ነገር ነው። ቤት እመጣለሁ ጠብቀኝ ብለኛለች። ደስ ይላል። በቃ ለማንኛውም አንቺ እዚሁ መዛዘገጃጅሽ እዚሁ እንበላለን። እሺ በሰላም ነው በር ላይ ቆሜ የጠበቀኝ? ደርሻለሁ ስትይ ልቀበልሽ ብዬ እኮ ነው። በዛ ላይ በጣም ናፍቀሽኛል። ብናፍቅህማ ሰበብ እየፈለግህ አትጨቃጨቀኝም ነበር። እኔ ቆንጆ ተረጅኛ። እኔንም ምን ሆነሽ ነው? ስለምወድሽ እኮ ነው እንደዛ የምሆነው። አቤል ግን እኮ ሌላ። እሺ በቃ ይቅርታ። በዛ ላይ እንደ በፊቱ እንኳን አልተከተልከኝም። በጣም ነው ያስከፋኸኝ። እያለቀስኩ ነው ቤት የደረስኩት። እንዴ ምን ሆነሽ ነው? ይቅርታ አልኩሽ አይደል እንዴ? እኔ ፍቅር እሺ በቃ ግን እንዳትደግመው እሺ? መብላት እንችላለን? ቲጂ ቆይ ምንድን ነው የቤት ሰራተኛ ቲጂ ምናምን እያሉ መጥራት? አቤት አቢ። አረ ለነገሩ እሷም አቢ ምናምን እየተባባላችሁ ነው የምትጠራሩት እንዴ? ማኪ ምን ቲጂ ምን ሳይቀርብ? እሺ ቆይ አንተ የምርህን ነው ከቤት ሰራተኛ ጋር ቲጂ አቢ ምናምን እየተባባልክ የምትጠራራው? እንደዛ እኮ አይደለም የኔ ፍቅር። ቢያንስ እኔ እንዳንቺ አይደለሁም። ምን አይነቱ አስመሳይ ናት? ቆይ ምን እየሆንኩ ነው? ረጅም ዓመት እዚህ ቤት ስኖር ሰራተኛ መሆኔን መስሎት እንዴ? ቆይ ለምን ደግሞ አትረጋጊው? አቢ ምሳ ቀርቧል። ቆይ አንቺ ስርዓት የለሽም እንዴ? ሰው እንዴት ነው የምታናግሪው? ስርዓት የሚባል ነገር እኮ አለ። ይቅርታ ግን እኮ ምሳ ቀርቧል ብቻ ነው ያልኩት። እሱ ሊሆን ይችላል ያልሽው፣ ግን ያልሽበት መንገድ ልክ አይደለም። ቆይ እሱ ፊት ስለሰጠሽ እኩያሽ መሰለሽ እንዴ? ተነስተሽ አናቱ ላይ ፊት ጥልትይ ነው እንዴ? ማኪ ምን ተሳሳት? ቲጂ በቃ ችግር የለውም። አንቺ ግቢ እሺ፣ እኛ እንበላለን። የምንፈልገው ነገር ካለ እንጠራሻለን። አይ እንደውም ውጪ ብንበላ ይሻላል የኔ ፍቅር። እንደዚህ ይሻላል የኔ ፍቅር? አዎ እሺ በቃ ልብስ ቀይሬ መጣሁ። ስማይ እንጂ ከዚህ በኋላ እንደዚህ የሚቀጥል እንዳይመስልሽ። ስነ ስርዓትሽን ይዘሽ ብትኖሪ ነው የሚሻልሽ። ግን ምንም አላረኩም እኮ። በቃ ዝም በይ፣ መልስ አትስጪኝ። ቀጥይ ከዚያው
ቲጂ አቤት። አይዞሽ ተረጋጊ። ነኝ በሰላም ነው? በጣም ቆየ እኮ የጠብኩ እኮ በዛው እንቅልፍ ወሰደኝ። በሰላም ያምሻው እንዴ? ምን ሆነሻል? ነግቷል እኮ። እኔ ራሱ ስራ ስለምገባ ልብስ ለመቀየር ነው የመጣሁት። ይልቁኑ ተነሽ ነይ ግቢ እና ተኝ። ውጭ አድረህ ነው? አዎ። ከሷ ጋር? አይ ማለቴ ታረቃችሁ ማለቴ እኮ ነው። አንቺ አሁንም አልነቃሽም ማለት ነው። ነይ ተነሽ ግቢ እና ተኝ። ተነሽ ነይ ግቢ እና ተኝ። እኔ ማኪ የኔ ፍቅር በጣም ተረሳሳን መሰለኝ። ሁለታችሁንም በአንድ አይነት ስሜትና በአንድ አይነት ፍጥነት ማስኬድ የሚያቅተኝ ይመስላል። አንድ ያንን የጋብቻ ወረቀት ፈርሙልኝ፣ ከፊታችን ዞር እስክናደርገው እንዲሁ ነው የሚቀጥለው። ያኛው የገንዘብ ምንጭ፣ አንተ ደግሞ የደስታ ምንጭ ነህ። በል በቃ እደውልልሃለሁ። የኔ አብርሃም በግ እየመጣልህ ነው። ቻው በቃ። አዎ ማሪ፣ ብታይ እኮ እንዴት እንደተጨነቅኩ አላየሽም? ምን እንደማደርግ እንኳን አላውቅም። ቆይ በቃ እደውልልሻለሁ። እሺ ቻው። ምን ተፈጥሮ ነው ማሪ? አይ ምንም አልተፈጠረም። ተው እባክህ። ማኪ ተይ በእናትሽ፣ እውነቱን ንገሪኝ። አሁን እኮ ተጨንቀሽ ታወሪ ሰምቼሻለሁ አይደል እንዴ? እኔ ፍቅር ተው አልኩህ እኮ። በቃ እኔ አንተን ላስጨንቅህ አልፈልግም። ማኪ በእናትሽ ይሄንን ንግግር ሁለተኛ እንዳትደግሚው እሺ? እንዴ ቆይ እኔና አንቺ በደስታ ጊዜ ብቻ ነው እንዴ የምንፋቀረው? እሱ ፍቅር ይባላል? ለማንኛውም ንገሪኝ፣ ተረጋጊ ነው። የኔ ፍቅር ብታይ በጣም ተጨንቄያለሁ። ለአባቴ ማሳከሚያ ገንዘብ፣ ይሄን ላንተ ማውራቱ ላይ ጨንቃል። በቃ ይኸውልሽ ለኔ ማውራት ምናምኑን ታዩና፣ ቆይ አባትሽ ድጋሚ አመማቸው እንዴ? አዎ የኔ ፍቅር በጣም አሞታል። ደግሞ የግድ መታከም አለበት። ያው ለሕክምናው ደግሞ 50 ሺህ ብር ያስፈልገኛል። እኔ ጋር ለኔ ቆንጆ፣ ይኸውልሽ አንቺ ማድረግ ያለብሽን ብቻ አድርጊ እሺ? ስለሌላው አትጨነቂ። ግን እኮ አባዬ በቃ አሁን ጨርሰናል። ትራንስፈር ማድረግ ብቻ ነው የሚቀረኝ። ይኸው አሁን አደርግልሻለሁ። በጣም አመሰግናለሁ። እሺ የኔ ፍቅር፣ ደግሞ በጣም ስለተጨናነኩ ማታ አንተ ጋር መሆን እችላለሁ እንዴ? ምን ሆነሽ ነው? ቆይ ለምን ነው የምትጠይቂኝ? እኔ ቤት ማለት ቆይ አንቺ ቤት ማለት ነው። እኔ ቆንጆ በፈለግሽ ሰዓት መምጣት ትችያለሽ። ደስ እያለኝ እቀበልሻለሁ። በቃ አሁን ጨርሰናል አይደል? ሂሳቡን እንክፈልና እንሂድ። አቤት አቤ፣ ይቅርታ አቤል ማለቴ ነው። ምን ነው የምትፈልገው ነገር አለ? አይቲ አሁን ማኪ የተናገረችው ነገር ከቁም ነገር ቆጥረሽ ነው ከስንት ጊዜ በኋላ አቤል ብለሽ የምጠሪኝ? አይ ማለቴ ምንም ማለቴ ብሎ ነገር የለም። ደግሞ በጣም ይቅርታ እሺ። ትናንት ቁጭ አድርጌ ያሳደርኩሽ አይደል? አይ ችግር የለውም። የምትመጣ መስሎኝ ስለነበር ነው ስጠብቅክ ነበረ። ለነገሩ እኔ መደወል ነበረብኝ። ደግሞ እንደዛ ሆነሽ ከምታድሪ መደወል ትችይ ነበር። ደግሞ በፈለግሽበት ሰዓት መደወል ትችያለሽ። እውነት? አዎ። እንዴ ቆይ ለኔ ያስበሽ አይደል እንዴ? እኔስ እዚህ ካንቺ ውጭ ማን አለኝ? እንዴ ምን ነው ተጎዳሽ? እስቲ ቆይ አንዴ ቆይ ሶፍት አለ እኔ ጋር። ቆይ እሺ አንቺ ቆይ ቀሳት እንዴ ቆይ በጣም ጎዳሽ ነው? አይ ደህና ነኝ። በቃ አይዞሽ እሺ። ማኪነች መሰለኝ በደንብ አይዞሽ እንዳይፈስ። መጣሽ ደግሞ ነይ ቆንጆ። ፋዘር እንዴት ናቸው? አሁን ለውጥ አላቸው? አባቴ ማድሜ ላንተ
አሁን ይታከምልኛል። ተይ እንደዛ አትበይ። ደህና ዋልሽ ማክዳ? ወይዘሪት ማክዳ። እንዴት ዋልሽ ወይዘሪት ማክዳ? እግዚአብሔር ይመስገን የኔ ፍቅር። አባቴማ እድሜ ላንተ። አሁን ብሩን ሰጥቻቸዋለሁ፣ ይታከምልኛል። ራስ ምን ይዘጋጅላችሁ አቢ? አይ እኔ እንኳን ብዙም አላሰኘኝም ትጂ የኔ ፍቅር። እኔም አልፈልግም። ከቻልሽ እንድናወራ ጥለሽን ትሄጂ። የኔ ቆንጆ ምንም ካላሰኘሽ ውስጥ እንግባና እረፍት አድርግሽ። እኔ ደግሞ ጸጉርሽ የነካካ አስተኛሻለሁ። እሺ ቆይ አንተ ምን ሆነሃል? አብዳሃል እንዴ? ወይ ስልኩን ልስጠውና አዋራው። የኔ ፍቅር እባክህን ተረጋጋ። እኔም እኮ ናፍቀኸኛል። በል በቃቸው፣ ደሞ እንዳይነሳ። ካንተ ጋር ነኝ። እሺ አቅፈኸኝ ተኛ። እኔም እወድሃለሁ። በል በቃቸው፣ ደሞ እንዳይነሳ። ካንተ ጋር ነኝ። እሺ አቅፈኸኝ ተኛ። እኔም እወድሃለሁ። በጣም ያዝናል። ቆይ እሺ ምን ብዬ ነው የምነግረው? ግን በፍጹም እያተላለችውማ አቆየም። መጫወቻው አይደለም። ቆይ ግን እሺ ምን ብዬ ነው ማሳየው? ምናልባት እዚህ ጋር ባደርገው ሳይሻል አይቀርም። ከዛ በድፍረት ልሰጠው ስላልቻልኩኝ እንዳስቀመጥኩኝ ይረዳኝ ይሆናል። በጣም እኮ ነው የናፈቅሽኝ። እንደ ባለፈው አሪፍ ጊዜ እናሳልፋለን። ቆይ እንዴት ምን ሆነሽ ነው? ቆይ ዛሬ ምን ሆነሻል? እኔም በጣም ነው የናፈከኝ። እና ታዲያ ቆይ ባለፈው ደስተኛ ነበርሽ? በጣም ደስተኛ ነኝ እኮ። በቃ ነው የኔ ማር፣ የኔ ጣፋጭ። እስኪ ቆይ ተረጋጋ እንዴ። እሺ ምን ሆነሽ ነው እንዴ? እንዴት ነው የምረጋጋው? በጣም ናፍቀሽኛል እኮ። ደግሞ እኔ ወድ በጣም በጣም ከሚባለው በላይ ነው የማፈቅርሽ። እሺ እኔም በጣም አፈቅራለሁ። ውሸቷ እናንተ አፈቅራለሁ። ምን አልሽ አንቺ ባለጌ? ቆይ አንቺ ዝም በይ ቲጂ። ሲጀመር አንቺ እዚህ ምን ትሰሪያለሽ? በጣም ይቅርታ፣ ልብስ ለማስገባት ነበር እና የመጣሁት። ድንገት ስትመጡብኝ ግራ ገብቶኝ ዝም አልኩኝ። አየህ አይደል መንደር ውስጥ እንደሚላከፍ ጎረምሳ ቲጂ አቢ ስትባባል
ጭራሽ እኮ ሸሚዝን አቅፋ ይዛልሃለች። ቆይ ቲጂ ታዲያ አንቺ እዚህ መቀመጥሽ ለምን አስፈለገ? ቆይ ደግሞ አታፈቅርም ምናምን ያልሽው ለምንድን ነው? ንገሪኝ እንጂ። ጭራሽ እዚህ ቆማ ብልግናውን እንድታስረዳ እየጠበካት ነው? አይ ባለጌማ አይደለሁም። ልብሱን ለማስቀመጥ ነበር የመጣሁት። አታፈቅረም ያልኩ ደግሞ ምክንያት አለኝ። የምን ምክንያት እንዴ? ማክዳ ትዕግስት ይኑርሽ እንጂ። ቆይ ልነግረን አይደል? እኔም እኮ ናፍቀኸኛል። በል በቃቸው ደግሞ እንዳይነሳ ከአንተ ጋር ነኝ። እሺ አቅፈኸኝ ተኛ። እኔም እወድሃለሁ። አሁን በፍጥነት ውጪልኝ! ውጪልኝ! ውጪ! ፍጠኝ! ምንድን ነው አሁን? ከደቂቃዎች በፊት ምንም ነገር ቢፈጠር መቼም ቢሆን አንተውሽ ምናምን እያልከ ነበር እንዴ? ውጪልኝ እያልኩሽ። ውጪ! ወይኔ አቤል፣ እኔ መጮቻ እገልሻለሁ። ትዕግስት ትዕግስት ትዕግስት! አቤት። ቆይ ከዚህ በፊትም ታውቂ ነበር አይደል? አዎ። አይ ማለቴ። እሺ ለምንድን ነው እንደዛ አስታለቅሽ የነበረው? ያው ነገሩ ደስ አይልም። አዝኜ ነዋ። ቆይ አንድ ሴት እየተጫወተችብኝ ስለነበረ ነው ወይስ ሌላ ሴት አብራኝ ስለነበረች ነው እንድታዝኝ ያደረገሽ? ትዕግስት አይኔ ነኝ። ከኔ ፍቅር ይዞሻል አይደል? እኔ? አዎ አንቺ። ትዕግስት እንዳትዋሽ፣ በጣም ተናድጃለሁ። እሺ ስለምትወጂኝ እንደምንም ብለሽ አጋጣሚውን ተጠቀምሽበት፣ ሆን ብለሽ። አዎ እወድሃለሁ አቢ፣ ግን እናንተን ለማለት ብዬ ያደረኩት አንድም ነገር የለም። እሺ ሆን ብለሽ ላይሆን ይችላል እንዴ? ግን እንዴት እንደዚህ ታስቢያለሽ ትዕግስት? እኔ እኮ እንደ ታናሽ እህቴ ነው የማይሽ። እኔ ፈልጌው አይደለም። በጣም ይቅርታ። በጣም አዝናለሁ ትዕግስት። እንደዚህ ስሜት የተሰማሽና ሁኔታሽን እያየው በአንድ ቤት ውስጥ አብሬ መኖር አልፈልግም። ወደ ቤተሰቦችሽ ጋር ብትሄጂ ሳይሻል አይቀርም። እባክህ እንደሱ እንዳታደርግ አቤል። በፍጹም አልደግሞም። እኔ ላንተ ጥሩ ያደረኩ መስሎኝ ነው። የምደግመውም የምቀይረውም ነገር የለም። አሁን መሽቷል። እዚህ ደሪ። ለዛሬ ነው እሄዳለሁ። ለአንተ ስል አደረግኩት ላልሽው ነገር ደግሞ ከልብ አመሰግናለሁ አቤል። ትዕግስት ሰላም ደሪ። አቤል